አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ውድ እህቶቼ ዩቲዩብ ቻናል ከፍቻለሁኝ። ኢንሻአላህ እንድታበረታቱኝና ሰብስክራይብ እንድታደርጉኝ ስል በትህትና በእህትነት ጠይቃችኋለሁ። ከዚህ በመቀጠል ለኔ የጠቀመኝን ነገር ይዤላችሁ መጥቻለሁኝ። ይሄን ማሳያችሁ ሁላችሁም ታውቁታላችሁ፣ ለማታውቁትም ደግሞ ኦሜጋ 3 ይባላል ማለት ነው። ይሄንን ነገር ማንኛውም ፋርማሲ ሲደርያ ላይ ማግኘት ትችላላችሁ። ኢንሻአላህ ገዝታችሁ ተጠቀሙ። በጣም አሪፍ ነው። ከአንዳንድ ጊዜ ደግሞ ዲስካውንት ይወርዳል ማለት ነው። ዲስካውንት ማለት ይሄ አንዱ የሚሸጥበትን ዋጋ በቅናሽ አድርገው ሁለት የሚሸጥበት አለ። ሁለት ሲሸጥ ደግሞ ራሳችሁ መግዛት ከቻላችሁ ቻላችሁ ነው። ካልቻላችሁ ደግሞ ከጓደኛ ጋር አድርጋችሁ ገዝታችሁ መጠቀም ትችላላችሁ ማለት ነው። ማንኛውንም ክሬም ማንኛውንም ሸይ ለእናንተ ተጠቀሙ ስትገዙ ፋርማሲ አማክሩ። እንዴት ነው የምንጠቀመው፣ እንዴት ነው የምናደርገው የሚባለውን ነገር ማለት ነው። በእርግጥ ይሄ አጠቃቀሙ ላይ ችግር አለ ምናምን ጎንዮሽ ጉዳት አለው የሚል ሳይሆን ግን ለምሳሌ አሁን እኛ ስንጠይቀው ማለት ከምግብ በፊት ነው ወይንስ ከምግብ በኋላ መጠቀም ያለብን ብለን ጠየቅ ነው። ምን ጊዜም ነው መውሰድ ያለብን ወይስ እንዴት ነው ብለን ጠየቅ ነው። ባንጠይቀው ኖሮ አናቅም ነበር ማለት ነው። ገብቷችኋል? ባንጠይቀው አናቅም ነበረ። ስለዚህ እሱ ምንድነው ያለን፣ እናንተ መወፈር የምትፈልጉ ከሆነ የምግብ ፍላጎታችሁ እንዲጨምርላችሁ ከፈለጋችሁ ይሄንን ምግብ ሳትበሉ ውሰዱት ነው ያለን ማለት ነው። ምግብ ሳትበሉ ውሰዱት፣ ከዛ የምግብ ፍላጎታችሁ ይጨምራል ምናምን ነገር አለን። ግን እናንተ መወፈር የማትፈልጉና የዚህን ጥቅም ብቻ ከሆነ የምትፈልጉት የኦሜጋ 3 ጥቅም ብቻ ስለሆነ ከሆነ የምትፈልጉት መወፈርና የምግብ ፍላጎት የማትፈልጉ ከሆነ አመጋገባችሁ ጥሩ ከሆነ ምግብ በልታችሁ ከጨራርሳችሁ በኋላ ውሰዱት ነው ያለን ማለት ነው። ስለዚህ ምግብ ፍላጎት የሌላችሁ ሰዎች የምግብ ፍላጎታችሁን እንዲከፍትላችሁ ከፈለጋችሁ ምግብ በልታችሁ ተወስዱታላችሁ ማለት ነው። እራት ላይ ባትወስዱት የተመከረ ነው። ለምሳሌ ቁርስ በልታችሁ ጠዋት ቁርሳችሁን በልታችሁ ብትወስዱት የምግብ ፍላጎታችሁን ውሏችሁን ይከፍትላችኋል ማለት ነው። ምግብ ፍላጎት ደግሞ ካላችሁና እንትን ካላችሁ ምግባችሁን ከበላችሁ በኋላ ጠዋትም ሊሆን ይችላል ቀንም ሊሆን ይችላል መውሰድ ትችላላችሁ ማለት ነው። ይሄ ነው አወሳሰዱ ያለን። ሲቀጥል እንዴት ነው የምንወስደው ማለት ምን ጊዜ መውሰድ አለብን ነው የሰንለው። ምን ጊዜ መውሰድ የለባችሁም ማለት ሌሽ ስንለው ምን ጊዜ የምትወስዱት ከሆነ ለምሳሌ አሁን አንድ ሰው ጠዋት ላይ ምን ጊዜም ቡና ይጠጣል። በሆነ ምክንያት ያንን ቡና ጠዋት መጠጣት አልቻለም። ውሎ ሰላም ነው? ሰላም አይሆንም። በቃ ቡና ሱስ ራሱን ያማዋል ምናምን እንቅልፍ ይለዋል ምናምን እንደዛ ነገር። ስለዚህ እናንተ ምን ጊዜም እየወሰዳችሁት በምታቋርጡት ሰዓት እስከምትገዙ ወይ ምናምን በቃ ውሏችሁን በቃ ዲብር ያደርጋችኋል። እንቅልፍ ይጫናችኋል። በቃ ሰውነታችሁ በሙሉ አይታዘዛችሁም ማለት ነው። ሰውነታችሁ ሊታዘዛችሁ አይችልም። ምክንያቱም ይሄን ነገር አቆማችኋል። እንደዛ እንዳይሆን መውሰድ ካለባችሁ በሳምንት አንዴ ወይም ሁለቴ ውሰዱት አለን። እኔ በሳምንትም የማልወስድበት ቀን አለኝ። በሳምንት አንድ ቀን የምወስድበት ቀን አለኝ። በሳምንት ሁለት ቀን የምወስድበት አለኝ። ግን 3 ቀን በሳምንት ወስጄ አላውቅም። ይሄው ነው አጠቃቀሙ። በሳምንት አንድ ቀን ይበቃል አስላን ማለት ነው። አንድ ቀን በሳምንት ውሰዱት። ምክንያቱም እንደነገርኳችሁ ባለቀ ሰዓት እሱን ካላመጣችሁ መንቀሳቀስ እንደማትችሉ እንዳይሆንባችሁ ማለት ነው። ያ ማለት እሱ በሚያልቅ ሰዓት ለወራት ምናምን አትንቀሳቀሱም ይደብራችኋል ማለት አይደለም። ያው ልክ እንደ ቡና ሱሱ ማለት ነው። ወይ 2 ቀን ወይ 3 ቀን ሰውነታችሁን የሆነ እንትን ሊላችሁ ይችላል ማለት ነው። እንደዛ እንዳይሆን ነው እንጂ ሌላ ብዙ የሚያሳስብ ነገር የለውም ማለት ነው። ኢንሻአላህ በዚህ መንገድ ዲስካውንት በሚወርድ ሰዓት ሁለቱንም ብትገዙት አሪፍ ነው። እንደነገርኳችሁ ታሪኩ በጣም እንትን ስለሆነ ታሪኩን ተመልከቱ። አሁን ይሄ 4ኛው ወር ላይ 2028 ነው የሚያልቀው ማለት ነው። ስለዚህ በጣም ብዙ እንትን አለው። ብዙ
የታሪኩ ማለት ነው። በጣም እንትን ስላለው ችግር የለውም ሁለቱንም ብትገዙት ማለት ነው። አው ጓደኛ ካለ እህት ካለሽ ምናምን ባልሽ ካለ ምን ካለ ወንድም ካለ ሁለቱን ገዝተሽ አንዱን ለሱ አንዱን ላንቺ አንዱን ለሷ አንዱን ላንቺ ብታረጉ ይሄም ጥሩ ነው፣ ችግር የለውም ማለት ነው። ምክንያቱም የነገን አላህ ነው የሚያውቀው ማለት ነው። ተጋርተን ብንጠቀመው ችግር የለውም። እና ወዶችዬ ያለው ነገር እንደዚህ ነው። በዚህ መልኩ ተጠቀሙ። አገር ስንሄድ ይዛ አስለምዴን ምናምን የሚባል ነገር አለ። ሀገራችን ስንሄድ ይሄንን ኦሜጋ ስሪውን በብዙ ምግብ ላይ እናገኘዋለን ማለት ነው። እዚህ የሆነ ቤት ስራ ሄደን በሰላጣ መልኩ ላናገኘው እንችላለን። አንዳንድ ቤት አሁን ሰላጣ ጭራሽ የማይቆረጥበት ቤት አለ። ፈዋካ ቢመጣም እንኳ ሰራተኛው እንዲኖር ነው እንድትበላ የማይፈቀድበት ቤት አለ። ስለዚህ በምንም ነገር የማንተካው ከሆነ ሰላጣ የማናገኝ ከሆነ አሳ የማይሰራበት ቤት ከሆነ ዶሮ ስጋ የማታገኙ ከሆነ ምናምን ነገር ይሄ የአሳ ዘይት ድረሳለው ለማስታወስ ጥሩ ነው። ለአጥንት ህመም አጥንት ለሳሳባችሁ ማለት ነው። ለተለያዩ መገጣጠሚያ ህመሞች ብቻ ብዙ ጥቅም አለው ማለት ነው። እዚህ ጋር ተዘርዝሯል፣ እዚህ ጋር ተዘርዝሯል ማለት ነው። እንዳለ ጥቅሞቹ ማለት ነው። በጣም ማለት ነው። ስለዚህ ለዛ ስለሚጠቅም ኢትዮጵያ ደግሞ የገንፎ እህል የሙቅ እህል ስናዘጋጅ ብዙ አይነት አድርገን መጥነን እናዘጋጃለን። የሾርባ ብዙ ነገር ስለምንጠቀም ሰላጣዎችም ኢትዮጵያ ያሉ አታክልት ፈወካዎች እንደምታውቁት ብዙ አለ። ገንዘብ ካለ ያው ኢትዮጵያ ላይ እናገኘዋለን ማለት ነው። ችግር አይኖርም። ደግሞ እዚህ ሀገር ያለ ማንኛውም አረብ ሀገራት ያለ ቪታሚኖችም ሆነ ክሬም አለ ኢትዮጵያም ውስጥ። ልዩነቱ ምንድነው? የዋጋ ልዩነት አለ። ያው ትንሽ ወዲህ ይላል። እዚህ ደግሞ ስለምንሰራ ያው ባጭሩ እናገኛለን የሚለው ነው እንጂ የሚያሳስብ ነገር የለም አሁን ላይ። ዋናው ማሰብ ያለብን ለጤናና ለሀያት ገንዘቡ ካለ ሁሉም ነገር አለ። ምንም ችግር የለውም። እንኳን ኢትዮጵያ ሀገራችን ሆነን አይደለም ከሌላ ሀገር ኦርደር አድርገን ማስመጣት ትችላላችሁ፣ ገንዘብ ካለ ማለት ነው። ገንዘብ ለማግኘት ደግሞ ምን ያስፈልጋል? ጤና ያስፈልጋል ማለት ነው። ዛሬ ገንዘብ ባይኖረን ነገ ይኖረናል። ጤና ግን ዋናው እሱ ስለሆነ ቅድሚያ ጤናችንን መያዝ አለብን። በተለይ በሰው ሀገር በስደት ማለት ነው። ኢንሻአላህ ቪዲዮ ረዘም አለባችሁ፣ ያው ለማብራራት ያክል ነው። በሌላ ቪዲዮ ተመልሼ እመጣለሁ ውዴቶቼ። እስከዛው ድረስ ሰላም ሁኑልኝ። ዩቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ኢንሻአላህ እንደምታበረታቱኝ ተስፋ አደርጋለሁ። እስከዛው ድረስ እናንተም እኛንም አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።